እኔ ያሳለፍኩት ስቃይ በቤታችሁ ይግባ። የኔን ጊዜ የሸፋፈናችሁ ሰዎች በሙሉ በቤታችሁ ይግባ። ልጅቷን በህግ ቁጥጥር ስር መዋል ትችሉ ነበረ። ሸፋፈናችሁ። ስለምትተዋወቁ አንድ ማህበር ስለሆናችሁ ሸፋፈናችሁት። በዘርም ከመጣችሁ እኔ አማራ ጥርት ያልኩኝ አማራ ነኝ። በዘርም ከመጣችሁ ማለት ነው። ግን እኔ አልልም፣ በቃ አልልም። በእንደዚህ አይነት ነገር አላምንም። ኢትዮጵያዊ ነኝ፣ አለቀ። ግን አጨብጫቢ ስለሌለኝ ጓደኛ ስለሌለኝ ድምጽ የሚሆነኝ ሰው ስለሌለ ሸፋፈናችሁት። እዛው ሸፋፈናችሁት አይደል? ይፈርዳል፣ እሱ ይፈርዳል። ከመፍረዱ በፊት ግን እኔ ማረገውን አድርጌ እሞታለሁ። ሞት አልፈራም። እኔ ማረገውን አውቃለሁ። እና ነበራት 50,000 ድርሃም ረዋን እጇ ላይ ነበራት። ሴት ጓደኛ ይኸውላችሁ፣ ከሴት ጓደኛ ፈጣሪ ይጠብቃችሁ። ከእንደዚህ አይነት ክፉ ሴት ጓደኛ በሰላም እቺ ልጅ ህይወቷን ኢማራት ላይ የምትኖር ለፍታ ዳሪ ሱቅ ከፍታ ከአንድም 2 ሱቅ የነበራት ልብስ፣ አባያ፣ ሂጃቦች፣ ድሪያ፣ ሺቲ፣ የተለያዩ ስኪን ኬሮች ፕሮዳክቶች ነበር የምትሸጠው። ለፍታ ዳሪ ነበረች። በአንድ ቀን ይቺ ሴት መታ ልጅ ይዛ ሱቋ መታ ተዋወቀቻት። ጓደኛ ሆነቻት። በየቀኑ መምጣት ጀመረች። ስልክ ቁጥር ተቀያየሩ። ጓደኛ ሆኑ። ጭራሽ ቤት እየፈለኩ ነው አንቺ ቤት ልኑር አለቻት። መጣች እሷ ቤት። አንድ ቤት መኖር ጀመሩ። ከዛ እንጀራ እንጀምር አለቻት። እንጀራ ከኢትዮጵያ ማስመጣት ነው አደለ? የጤፍ እንጀራ እዚህ መጋገር፣ እዚህ ጋግሮ መጋገር። ጤፉ ከኢትዮጵያ መጥተው የጤፍ እንጀራ እዚህ መጋገር። ግን ማለት ነው ለመጀመሪያ ጊዜ ሱቅሽ ስትመጣ ልጅ ይዛ ነበር። የማዳም ልጅ ነው ወይስ የራሷ ልጅ? የራሷ ልጅ ሳለች። ኦኬ። እና ከነ ልጇ ነው አንቺ ቤት መታ መኖር የጀመረችው? የዛኔ ኢጃዛ ከነ ልጇና ከነ ባሏ እኔ ነኝ የሄድኩት እሷ ቤት። ኦኬ። እሷ ቤት ሩም ተከራየሽ አንቺ? ቤትሽን ለቀሽ። ኦኬ። እና ከዛም በኋላ 50,000 ድርሃም ለአመታት ልብስ ሽጣ ምን ብላ ያጠራቀመችው ካሽ ንጹህ 50,000 ድርሃም አንስታ ረዋንዬ ስጥት ለልጅቷ እንጀራውን ሊጀምሩ። ከዛ እንጀራ የለ አምባሻ የለ ወፍ የለም። 50,000 ድርሃም ቀለጠ የአመታት ልፋቷ። ከዛም አልፎ እንዳትከሳቸው ሌላ ምንድን ነው ያደረጉብሽ? እንዳትከሻቸው ሽንት ቤት ውስጥ ገላሽን ስታጠቢ ራቁትሽን ቀረጹሽ። አው ቀርጸው ቪዲዮ ባል ረዋን እነሱ ቤት ሄዳ ሩም ቤትሽን ልቀቂና እኔ ጋ ብላት እሺ ብላ ረዋን አምናት እሷ ቤት ሄዳ ሩም ተከራየች። ባል ሚስት ልጅ ናቸው። ለእሷ ደግሞ ሩም ነው ያከራዩት። እዛ ሩም ውስጥ ስትኖር እንግዲህ ከሀበሻ ጋር አንድ ቤት ሼሪንግ ስትኖሩ ሽንት ቤት ማር ቤት ሼሪንግ ነው። ስለዚህ 50,000 ድርሃሙን እንዳትጠይቅ ብለው ጋይስ። 50,000 ድርሃም ማለት በኢትዮጵያ ስንት እንደሆነ ታውቃላችሁ? ልንገራችሁ። በኢትዮጵያ የዱባይ 50,000 ድርሃም ማለት 2 ሚሊዮን ቢገባ ትንሽ ነው የቀረው። 1.9 ትክክል ነኝ? አዎ 1.9 በኢትዮጵያ ማለት ነው። ወስደው እሱን ገንዘብ እንዳትጠይቅ ብለው ፕራይቬሲዋን ሽንት ቤት ስትጠቀም ቀረጹና በዛ ማስፈራራት ጀመሩ። በዛም ማስፈራራት ብሩን እንዳትጠይቅ ማለት ነው። እሷ ግን በህግ ሄደችበት ጉዳዩን። ሁለቱንም የቀረጿትም እንደቀረጿትም ገንዘቡንም። ግን ይኸው የህግ ጉዳይ ህግ የያዘው ነገር ብዙ ነውና ይኸው 2 ዓመት ሙሉ ፕሮሰስ ላይ ነው። አሁን ግን መጨረሻ ላይ ልጅቷ በተገኘችበት ትያዝ የሚል ወረቀት ረዋን ተሰጥቷታል። ግን ልጅቷ ተደብቃ እየኖረች ነው። አባያ ለብሳ መነጽር አድርጋ ነው ከቤት የምትወጣው። ቀን ከቤት አትወጣም። ሌሊት ብቻ ነው ከቤት የምትወጣው። እና አሁን እሷ ላይ ይዝቱባታል። አሲድ እንደፋብሻለን፣ እንገልሻለን እያሉ ባልና ሚስት ይዝቱባታል። ልትገኝ ደግሞ አልቻለችም። ተደብቃ ነው የምትኖረው። ግን ለሀቅ ያላችሁ ኢትዮጵያኖች ካላችሁ ጠቁሙባት ልጅቷን ያለችበትን ተደብቃ የምትኖርበትን ቦታ።
በመስኮት የምትዘል ወመቴ ናት እኮ ባለጌ ስድ። እኔ ማዝነው ለዚህቺ ሴት ለልጇ ነው ማዝነው። ከእንደዚህ አይነት እናት ለተወለደ ልጅ አዝንለታለሁ መጨረሻው። እንደዚህ አይነት ባለጌ የሰው ብር መብላት፣ ሰውን ራቁት መቅረጽ፣ ወንጀለኛ ባለጌ ልጇ እንደዚህ አይነት ፖሊስ የሚያሳድዳት ወንጀለኛ ባለጌ እናት የወለደችው ልጅ አያሳዝንም? በሰው ሀገር ከንቱ ሲቀር እሷ ተይዛ እስር ቤት ስበሰብስ እሱ ከአንድ እጅ ወደ አንድ እጅ እየተንከራተተ ምን አይነት አስተዳደግ ሊያድግ ነው? ፎቶዋን ማውጣት አይቻልም። ህግ የያዘው ጉዳይ ነው። ረዋን በህግ ትጠየቃለች። ፎቶዋን እዚህ ጋር ማውጣት ረዋን በህግ የያዘችው ነገር ይበላሽባታል። እዚህ ጋር ፎቶዋን ካወጣች አይቻልም በኢማራት ህግ። ሀቢባ ይሄው እየሄደች ነው። እሺ ፖሊስ ጣቢያ በር ላይ አው ትግባ። ስትግቢ ፖሊስ ጣቢያ ነው አይደለ? እሺ ነግራ። እሺ ሽክራን። እሺ ወንድማችን በጣም እናመሰግናለን። ተባረክ፣ እድሜና ጤና ይስጥክ። እውነት ላይቭ ላይ አይቷት ነው ሄዶ ካለችበት ገብተሽ እንድትወጪ አልፈልግም። ረዋን ምንም ጊዜ ቢፈጅ ህግ የያዘው ነገር ጥሩ ነው። ዛሬ ያደረጉሽን ነገር ዛሬ የዛቱብሽን ዛጃ ያሉሽን ለፖሊስ ሪፖርት ማድረግ አለብሽ። ህይወቴ ያሰጋኛል እሷ ኢማራት ላይ እያለች ብለሽ መጠቆም አለብሽ፣ ማስመዝገብ አለብሽ ይህንን ቃል። እኔ ኢማራት ላይ ሴፍ አይደለሁም እሷ እስካልተያዘች ድረስ የኔ ህይወት አደጋ ላይ ነው ብለሽ አጽፊ። እንደዚህ ቃል በቃል የነገርኩሽን ሰምተሽኛል ረዋን? ረዋን ይሰማል? በቃ ግቢና ይሰማል። ግቢና ያልሽን ወረቀቱን ፎቶ አንስተሽ ላኪልኝ። እያስፈራሩኝ ነው፣ ህይወቴ አደጋ ላይ ነው። እነሱ ባልና ሚስቶች ሳይያዙ ወይም ያው ክሱ በእሷ ስለሆነ እሷ ሳትያዝ የኔ ህይወት አደጋ ላይ ነው ኢማራት ላይ። አም ናት ፊሊንግ ሴፍ በያቸው። እሺ እሺ እንጠብቅሻለን። እኛ እዚህ ገብተሽ አመልክተሽ እስከምትወጪ ድረስ እንጠብቅሻለን። እሺ እሺ። ሚዩት ላደርግ ነው። እሺ አዎ፣ ማመልከትሽን ማስረጃ ፈልጋለሁ ዋትስአፕ ላይ እንድትልኪልኝ ወረቀት። እሺ ወይም ሚዩት ሳላደርግ ስሙ። እሺ እሺ። ስልክሽን አስገቢውና ግን እኮ የፖሊስ ድምፅ ማውጣት አይፈቀድም፣ ያስከስስሻል። አይቻልም፣ አይቻልም። ሚዩት አድርጊ። ድምፃቸው ከወጣ አንቺን ያስጠይቅሻል።